ምናልባት አቡበከር አዳሙ ፍቃዱ ክብር ውስጥ አቡበከር ጎል በእጅ ተነካ ቅሬሳ በእጅ ተነክቷል። ለእርሱ ግን ምንም አይደለም በዚህ ሰዓት። የተፈጠረው አጋጣሚ ትኩረትን ይስባል። ዲጉ ቪአር የለውም። ስለዚህ መጫወት ነው በዳኛ ፊሽካ ጨዋታ ውስጥ ቆሙ ድረስ ያለ መጫወት ብቻ ነው። ምክንያቱም ከጨዋታው ውጤት ወይ ከመጨረሻው ንክኪ በኋላ ባሉት ውጤት ለውጦች የሚመጡትን ፕሩፍ የሚያደርግ የቫር ቴክኖሎጂ የኛ ሊግ አይከተልም። ነበራቸው ግን ሁለተኛው ረዳት ዳኛ ሙሉ መዳዳ ሌላ ነገር ትኩረትን ይስባል። ኦፍኮርስ በእጅ ነክቷል። ረዳት ዳኛው የመሃል ዳኛውን ያገዟቸው አይመስልም። የፖዚሽን ጉዳይ ነው። በእጅ የተነካ ኳስ